ስሙና ማንነቱ በዘገባው ላይ ቢጠቀስ ለደህንነቱ እንደሚያሰጋው የተናገረና ጉዳዩን በቅርበት እንደሚያውቀው የገለጸ አንድ ግለሰብ በጥቃቱ አንድ አሽከርካሪ መገደሉን፣ አንድ ሌላ መቁሰሉን፣ 10 የሚጠጉ አሽከርካሪዎች ደግሞ ታግተው መወሰዳቸውን ጠቁመዋል። ጥቃቱ የደረሰው ወደ 200 የሚጠጉ ተሽከርካሪዎች በጸጥታ ኃይሎች ታጅበው እየተጓዙ በነበሩበት ወቅት ታጣቂዎቹ ወደ መጨረሻ አካባቢ ላይ የነበሩት መኪናዎች ላይ ተኩስ በመክፈታቸው እንደሆነም ተናግረዋል። ቦታው አዲስ ዘመን ጣራ ገዳም የሚባል ቦታ ነው ልዩ ስሙ። የታጠቁ ኃይሎች 6 መኪና አቃጥለዋል። የመኪና ጉዳት አድርሰዋል። በመኪናዎች ላይ በድንጋጤ የወደቁ መኪኖች አሉ። በግምት ከ10 ሹፌር በላይ ታፍነው ተወስደዋል። አንድ ሹፌር በነበረው ተኩስ ልውውጥ አንድ ሲሞት አንድ ቁስለኛ ሆኗል። የጫኑት ኤክስፖርት ነው፣ ሰሊጥ ነው የጫኑት። ሁሉም እያንዳንዳቸው 400 ኩንታል ነው የጫኑ ሰሊጥ ነው የጫኑ ኤክስፖርት በጅቡቲ ነው እየተጓዙ የነበር። ከተቃጠሉት በተጨማሪ ጉዳት የደረሰባቸው ተሽከርካሪዎች ቦታው ላይ ቆመው እንደሚገኙ ገልጿል። ማቸው ተመቷል። ቦዲያቸው ተመቷል። ተመቶ ቆመው ነው ያሉት። ከፊትም እንደዚሁ የቆማሉ ተቆርጠው እንደዚህ መኪና ጎማቸው ተመቶ ነፍሶ መሄድ አቅቷቸው አምለጥ አቅቷቸው ይቆማሉ። በግምት ከ20 መኪና በላይ ይቆማሉ። ግለሰቡ የድርጊቱ ፈጻሚዎች በአካባቢው የሚንቀሳቀሱ ታጣቂዎች ከማለት ውጪ የታጣቂዎቹን ማንነት እንደማያውቁ ነው የገለጹት። የታጠቁ ኃይሎች ናቸው፣ ግን ማን ወዴት እንዴት እንደሚለውን እውቅና የለንም። በአማራ ክልል በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በቀጠለው ግጭት ምክንያት አብዛኞቹ ጭነት ማጓጓዝ ላይ የሚሰሩ ከባድ ተሽከርካሪዎች በመንግስት የጸጥታ ኃይሎች እየታጀቡ እንደሚንቀሳቀሱ አሽከርካሪዎቹ ይናገራሉ። አስተያየታቸውን የሰጡን እኚህ ግለሰብ የአሁኑ ጥቃት የተፈጸመው ጭነት የያዙት ተሽከርካሪዎች ቁጥር በመብዛቱና የአጃቢዎች ቁጥር በመቀነሱ ነው ብለዋል። እንግዲህ እኔ ከ7-8 ጊዜ በላይ ታጅቤ ሄጃለሁ። ወጣ ገባ ይላሉ። በአጋጣሚ ግን ምንድነው አሁን ኮምቦዩ ስለበዛ ከአቅማቸው ቁጥጥራቸው በላይ ሆኖ ነበረ። በሰዓቱ በየቦታው ከጋይንት ባህር ዳር ታጀባ ጠብቀን ነው የምንጓዘው። ከጎንደር ባህር ዳር እንደዚሁ ጠብቀን ነው እየተጓዝን ያለ ነው። ስለዚህ ነገር የቆየ ነው። ሌላው በተመሳሳይ የደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁን ግለሰብ በዕለቱ ከጎንደር ወደ ባህር ዳር ሲያሽከረክሩ እንደነበርና እነርሱ ካለፉ በኋላ ጥቃቱ መፈጸሙን ተናግረዋል። የነበረው የአጃቢ ጸጥታ ኃይል ቁጥርም አነስተኛ እንደነበረ ገልጸዋል። መስጋና ነው። እኔ ካለፍኩ በኋላ ነው ያየተካሄደው። ላይን እንኳን ቀጥታ ላየው በኋላ መኪኖች እንደተካተሉ ምናምን ነው ከነጭነታቸው የሰማነው። አጋጣሚ ሙሉ ጀባ አልነበረም የነበረው። መከላከያ ነበረ፣ የራሳቸውን እንትኖች ነበረ ይዞ እየሄደ የነበረው። ግን ሁሉም መኪና ጀባ ተከትሏል። ከአማራ ክልልና ከፌዴራል መንግስት በጉዳዩ ላይ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው ትናንት ለአማራ ሚዲያ ኮርፖሬሽን በሰጡት መግለጫ የካቲት 21 2017 ዓ.ም በደቡብ ጎንደር ዞን ልዩ ቦታው ጣራ ገዳም አካባቢ ጽንፈኛ ሲሉ የጠሩት ኃይል ሰሊጥ ጭነው ሲጓዙ በነበሩ መኪናዎች ላይ ጥቃት መፈጸሙን ተናግረዋል። ያላነሱ የጭነት መኪናዎች ከጎንደር ወደ ባህር ዳር አቅጣጫ ሲመጡ ጣራ ገዳም ዝቅ ብሎ የሚገኘው ደቡብ ጎንደር የሊቦ ከምከም ወረዳ ላይ ደፍቶ ቆይቶ ጥይት በመተኮስ መኪናዎች ላይ ጎማዎችን በማፈንዳት ከጫኑት ተቀጣጣይም ሰሊጥ ፕሮዳክት ከመሆኑ ጋር ተያይዞ እሱ ላይም በአብሪ ጥይትም በምንም በመምታት ንብረቱ እንዲወድም አድርጓል። ይህ ኃይል ጎንደር ዙሪያን ማዕከል አድርጎ የሚንቀሳቀስ ጽንፈኛና ዘራፊ ቡድን ነው። በዚህ ኃይል ምክንያት ከፍ ያሉ እነዚህ 16 የሚቃረቡ መኪናዎች ሁሉም የሚቃጠሉበት እድል ቀላል ነው የነበረው። ግን የጸጥታ መዋቅሩ ተሯርጦ በመድረስ አብዛኛዎችን ማትረፍ የቻለበት፣ ነገር ግን 6 ተሳቢዎች የጫኑትን ሀብት ጭምር ምናልባትም የአንዱ ተሳቢ ከኋላ የተጫነው የተረፈ ይመስለኛል እንጂ 6ቱ መኪናዎች ሙሉ በሙሉ ዲወድም ሆኗል። ይህ በዚህ እንዳለ በሾፌሮች ላይ በየጊዜው በታጣቂዎች የሚፈጸመው እገታ፣ ግድያ፣ ዝርፊያና መጉላላት እንዳማረራቸው በተለያየ ጊዜያት የአሜሪካ ድምጽ ያነጋገራቸው አሽከርካሪዎች ገልጸዋል።
ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን ሀገር አቋራጭ የጭነት መኪና አሽከርካሪዎች በተለይ የመንግስት የጸጥታ አካላት በየከተሞች መግቢያ ላይ ገመድ ወጥረው ለሚሊሺያ፣ ለአስተዳደራዊ ስራና ለሌሎች አገልግሎቶች ክፈሉ እያሉ እንደሚያስገድዷቸው ተናግረዋል። በአንድ ጉዞ ከ10,000 ብር በላይ እንደሚከፍሉ አክለው ተናግረዋል። የታደሰው የሚሊሻ ሎጂስቲክ በቃ ማይሉት ነገር የለም። የሚያምነው እኮ ነው። ደረሰኝ አለ ልጃችን ከተማ ልማት ይላሉ። በየከተማው አንድ ቦታ ቢሆን እኮ ችግር የለውም። ግን በየከተማው አሁን ለምሳሌ ከባህር ዳር ከወጣሽ መራይ አለ፣ ከመራይ ዱር ቤቴ አለ፣ ከዱር ቤቴ ዳንግላ አለ፣ ከዳንግላ አዲስ ቅዳም ኮሶበር አለ፣ ከኮሶበር ቲሊሊ አለ፣ ከቲሊሊ ቡሬ አለ፣ ከቡሬ ፍኖተ ሰላም አለ፣ ከፍኖተ ሰላም ደንበጫ አለ፣ ከደንበጫ አማኑኤል አለ፣ ከአማኑኤል ማርቆስ አለ፣ ከማርቆስ ወጣሽ አንበር አለ፣ ከአንበር የትኖራ ቤቴ ወደ 11,800 ብር አካባቢ በአንድ መኖር ሳይሆን ትግል ነው ያዝኖኛል። ባለፈው ወር የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በቀበሌ በከተማና በወረዳ የሚገኙ ዜጎች የፍተሻ ኬላዎች መዘርጋት ማቆም እንዳለባቸው ማሳሰባቸው ይታወሳል። የፍተሻ ኬላ ክፍያ ኢኮኖሚውን አዝጋሚ እያደረገና የዋጋ ግሽበትን እያባባሰ መሆኑን በመግለጽ በየቦታው ገመድ አትወጥሩ ሲሉ ጥሪ ያቀረቡት ሚኒስትሩ የኬላ ክፍያው በደሃ የከተማ ነዋሪዎችና አርሶ አደሮች ላይ የዋጋ ጭማሪ እንደሚያስከትልም አመልክተዋል። በእጀባ የሚንቀሳቀሱ አሽከርካሪዎች ላልተፈለገ የጊዜና የገንዘብ ብክነት ተዳርገናል ሲሉ ለአሜሪካ ድምጽ የተናገሩም አሉ። ከጎንደር መተማ ወደ ጃዊ የተለያዩ ሸቀጦችን በመጫን እንደሚመላለስ የነገረን አንድ የከባድ መኪና ሾፌር ለደህንነቱ በመስጋት ስሙን አየር ላይ እንዳናውል ጠይቆ ሲናገር በአማራ ክልል ውስጥ ባለው የጸጥታ ችግር ምክንያት ወደሚፈልገው ቦታ ለመድረስ በመንግስት የጸጥታ ኃይሎች ታጅቦ እንደሚሄድ ገልጾ መኪኖች እስከሚሰበሰቡና አጃቢ እስከሚመደብ 2 ሳምንት ይፈጃል፣ ይሄ ደግሞ ጊዜ ይወስዳል ብሏል። በአንድ ላይ ተሰብስባችሁ ትቆይን ለ2 ሳምንት ያክል አጅበን ነው የምናሳልፋችሁ አትሄዱም አይነት ነገር ተዋልና እስከሚጠራቀም ድረስ ከ2 ሳምንት በላይ በእርግጠኝነት 2 ሳምንት እንቆማለን። በእርግጠኝነት ማለት 2 ሳምንትን ቁመን ስለምናቅ እየቆምንም ስለሆነ አሁን 1 ሳምንት ሆነኛ 1 ሳምንት የሚሆን ደግሞ ቆማለሁ ማለት ነው። ይሄ ደግሞ ለኛ ጊዜያችን እየተሻማን አሁንም እነሱ የሚያደርሱን ከተወሰነ ከተማ እስከ ተወሰነ ከተማ ድረስ ነው እንጂ የሚያጅቡን ሙሉን አጅቡ አያሳልፉን። ስለዚህ አሁንም ቀረጥ ፋኖ የሚያስከፍለው ቀረጥ አለ። እሱንም እንከፍላለን በተለያየ ቦታ ላይ። ስለዚህ ክፍያም እንከፍላለን። ሲቀጥል ደግሞ አሁን ትልቁ ችግር የሆነው ለነሱ የሚተኮሰው ጥይት በብዛት ከኛ ላይ ነው የሚያርፉ። የአሜሪካ ድምጽ ስለ ጉዳዩ ለአማራ ክልል ትራንስፖርትና ሎጂስቲክስ ባለስልጣን ኃላፊ አቶ ዘውዱ ማለደ በእጅ ስልካቸው ደጋግመን ብንደውል ስልካቸው ባለመነሳቱ ምክንያት ምላሻቸውን ለማካተት አልቻልንም።